ከቴሌግራም ሳትወጡ በቀላሉ ገንዘብ የምትሰሩበትን አሪፍ የሆነ ቦት ነው ይዤላችሁ የመጣሁት። እንደምትመለከቱት ቦቱን እዚህ ቻናል ላይ ቴሌግራም ቻናል ላይ ለቅቄላችኋለሁ። ቴሌግራም ቻናል ለማግኘት ወደ ቴሌግራማችሁ ከገባችሁ በኋላ ኢትዮቴክ 77 ብላችሁ እዚህ ጋር እንደምትመለከቱት ሰርች በማድረግ ቻናሌን ማግኘት ትችላላችሁ ማለት ነው። የተለያዩ ስራዎችን ስለምለቅላችሁ ጆይን ብላችሁ አሪፍ ስራዎችን መስራት ትችላላችሁ። ቦቱ እንግዲህ በጣም አሪፍ የሆነ ቦት ነው። በአንድ ሰው $0.16 ይሰጣችኋል። እንዲሁም ደግሞ የፈለጋችሁትን ነገር ሰርች በማድረግ ቴሌግራም ላይ ማግኘት ትችላላችሁ። እንደ ፊልም፣ እንደ ቻናል፣ እንደ ግሩፕ እንዲሁም ቻቶችን ማግኘት ትችላላችሁ። በቀላሉ ነው የሚያመጣላችሁ ማለት ነው። ሊንክ ብዬ እዚህ ጋር ለቅቄላችኋለሁ። ሊንክ የሚለውን ክሊክ ታደርጉታላችሁ። ሊንኩን እንደነካችሁት በዚህ መልክ ይከፍትላችኋል። ከዛም በመቀጠል ከታች ስታርት የምትላለች ስታርት ቦት የሚለውን አንድ ጊዜ ክሊክ አድርጋችሁ ስታርት ትሉታላችሁ። ከዛም በኋላ ዌልካም ብሎ እንደዚህ ሲያመጣላችሁ ቋንቋ ትመርጣላችሁ። እንግሊዝኛ እንዲሁም እዚህ ጋር አማርኛ አለ። የምትፈልጉትን ላንጉዌጅ ትመርጣላችሁ ማለት ነው። ከዛ ላንጉዌጃችሁን ከመርጣችሁ በኋላ እዚህ ጋር ማይ የሚል አለ። ማይ የሚለውን ትጫኑታላችሁ። ከዛም በኋላ ያላችሁን ባላንስ እንዲሁም ደግሞ ቶታል እርኒንጋችሁን እዚህ ጋር ያሳያችኋል። በመቀጠል ሼር ቱ እርን የሚል አለ። እሱን ትጫኑታላችሁ። ከዛም በኋላ እዚህ ጋር እንደምትመለከቱት በአንድ ሰው $0.16 ይሰጣላችኋል እና እዚህ ጋር የእናንተን ሪፈራል ሊንካችሁን እዚህ ጋር ያስቀምጥላችኋል። ይሄ ሊንክ ተጭናችሁ ኮፒ በማድረግ ሰዎችን ትጋብዛላችሁ ማለት ነው። የምትፈልጉትን ነገር ደግሞ ሰርች ለማድረግ እዚች ጋራ ሜሴጇ ጋራ ትሄዱና እዚች ጋራ ከሄዳችሁ በኋላ እችኛዋን ምልክት ታስገቡለታላችሁ። ከዛም በመቀጠል ሆት ሰርች የሚለው አለ እዚህ ጋራ እሱን ትነኩታላችሁ። የምትፈልጉትን ነገር እዚህ ላይ ሙቪም ከሆነ ሙቪ እዚህ ጋራ ነክታችሁ የምትፈልጉትን ነገር ስለሚያመጣላችሁ ቻናሎችንም ከዚሁ ላይ እየገባችሁ ማግኘት ትችላላችሁ። እንደተጨማሪ እንዲሁም ደግሞ ገንዘብም ትሰሩበታላችሁ ማለት ነው። ቦቱን ቴሌግራም ላይ አስቀምጬላችኋለሁ። ሊንኩ ባዮ ላይ አለ። ወይም ደግሞ ኢትዮቴክ 77 ብላችሁ ሰርች በማድረግ ቻናሌን ማግኘት ትችላላችሁ። ገብታችሁ ሌሎችንም ስራዎች መጀመር ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ፎሎና ላይክ ማድረጋችሁ እንዳትረሱ።